በራሳችን መንገድ ወይም ደግሞ በራሳችን ፐብሊክ ስፒኪንግ ወይም ህዝባዊ ንግግር የማድረግ ችሎታችንን ፕራክቲስ ማድረግ እንችላለን የሚለውን በዛሬው ቪዲዮአችን ላይ እናያለን ማለት ነው። ከዛ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን ጀምሩ። አሁን በቀጥታ ወደ ቪዲዮአችን እንሄድ። እንግዲህ አሁን ላይ በጣም ዘ ሞስት ኢሴንሻል ከሚባሉ ወይም ደግሞ ወሳኝ ከሚባሉ ስኪሎች ውስጥ አንዱ ፐብሊክ ስፒኪንግ ነው። እንዴት ነው ታዲያ ፐብሊክ ስፒኪንግ ችሎታችንን ፕራክቲስ በማድረግ በራሳችን ስኪሉም ኢምፕሩቭ ማድረግ የምንችለው የሚለውን ነገር ራሳችን መንገድ ፕራክቲስ የምናደርግባቸውን ሜተዶች ይዤላችኋለሁ ማለት ነው። የመጀመሪያው ቹዝ ቶፒክ መምረጥና በዛ በመረጥነው ቶፒክ ላይ መለማመድ። ያ ማለት ርዕስ መምረጥ። ርዕስ መርጠን የራሳችንን ርዕስ የምንወደው ነገር ሊሆን ይችላል በምንወደው ነገር ላይ ወይም ደግሞ በምናቀው በቂ ዕውቀት አለን በምንለው ነገር ላይ ርዕስ መርጠን በዛ በመረጥነው ርዕስ ስፒክ ማድረግ ወይም ስፒኪንግ ማድረግ በራሳችን መንገድ ማለት ነው። ለ5 ደቂቃ ሊሆን ይችላል ለ10 ደቂቃ ሊሆን ይችላል። ይሄ አንዱ የፐብሊክ ስፒኪንግ ችሎታችንን ከፍ ከሚያደርጉ ነገሮች ወይም ከሚያሻሽሉ ነገሮች ውስጥ አንዱ ነው። ስለዚህ ርዕስ ምረጡ። የምትወዱትን ነገር ወይም የምታውቁትን ነገር በዛ ነገር ላይ ፕራክቲስ ማድረግ ነው። ንግግርን መለማመድ። ስትመርጡ አንድ ነገር ብቻ ምረጡ፣ የተለያየ ነገር እንዳትመርጡ። ምክንያቱም አንድ ነገር ላይ የመናገር ስኪላችሁ ከፍ እንዲል ርዕስ መርጣችሁ በመረጣችሁት ርዕስ ቪዲዮ መስራት ወይም ፕራክቲስ ማድረግ ነው። ለምሳሌ የስቶሪ ቴሊንግ ሊሆን ይችላል፣ ስቶሪ መናገር ሊሆን ይችላል፣ ወይም ደግሞ ኢቨንት ሊሆን ይችላል። ጊዜያዊ የሆኑ ወይም ወቅታዊ ጉዳይ ሊሆን ይችላል። በዛ በወቅታዊ ጉዳዩ ላይ ማውራት ስፒክ ማድረግ፣ ይሄ አንዱ ፕራክቲስ የምታደርጉበት መንገድ ነው ማለት ነው። ሁለተኛው ፕራክቲስ የምታደርጉበት መንገድ ራይት ኤ ሾርት አውትላይን፣ አጭር መግለጫ መጻፍ። እንግዲህ ህዝባዊ ንግግርም ስታደርጉ ይሁን የዩቲዩብ ሊሆን ይችላል የትኛውም ቪዲዮ ሪኮርድ በምታደርጉበት ሰዓት እያነበባችሁ አይደለም የምትናገሩት። ምንድነው ኪ ፖይንቶችን ነው የምትይዙት። ዶንት ራይት ፉል ስክሪፕት አትጻፉ። ፉል ስክሪፕቶችን ጽፋችሁ ወይም ደግሞ ሙሉ ለሙሉ የዛን ስክሪፕት ጽፋችሁ እያነበባችሁ አይደለም የምትናገሩት። ስለዚህ ኤክሰርሳይዝ ማድረግ ያለባችሁ ወይም ፕራክቲስ ማድረግ ያለባችሁ ኪ ፖይንቶችን ይዛችሁ ነው። ዋና ነጥብ የምትሏቸውን የንግግራችሁን ነጥቦች አሉ አይደለ? ሜን ፖይንቶችን ብቻ ይዛችሁ በዛ ነገር ላይ የመናገር ፕራክቲስ ማድረግ። ለምሳሌ አንድ ንግግር በምታደርጉበት ሰዓት የንግግሩ አካሎች 3 አሉ። ምሳሌ መግቢያ ኢንትሮዳክሽን የምንለው ወይም ሁክ ብለን የምንጠራው፣ እንዲሁም ሜን ፖይንት አለ ዋና ዋና ጉዳዮች በዛ ውስጥ ዋና ዋና ፖይንቶች፣ እንዲሁም ደግሞ ኮንክሉዥን አለ መጨረሻ ላይ ማጠቃለያ። ስለዚህ የምትጽፉት ኪ ፖይንቶችን ይዛችሁ ማውራት ፕራክቲስ ማድረግ አንዱ የፕራክቲስ መንገድ ነው። ስለዚህ ይሄን በማድረግ የንግግር ችሎታችሁን ፕራክቲስ የምታደርጉበት መንገድ ነው። ሌላው የፐብሊክ ስፒኪንግ ፕራክቲስ የምታደርጉበት መንገድ ሪኮርድ ዩርሰልፍ፣ ራሳችሁን መቅረጽ በምስልም ወይም ደግሞ በድምፅ ሊሆን ይችላል። ራሳችሁ ሪከርድ ማድረግ። ለምሳሌ በስልካችሁ ካሜራ ሊሆን ይችላል፣ ወይም ደግሞ በካሜራ ካላችሁ በካሜራ ራሳችሁን ቀርጻችሁ እንደገና መልሳችሁ ማየት። ለምሳሌ ቮይስ ኦፍ ክላሪቲ፣ ስለ ድምፃችሁ ጥራት ወይም ደግሞ ስለ ድምፃችሁ በምን አይነት መልኩ እንደምትናገሩ፣ ስፒድ ዴሊቨሪ ኦፍ ስፒድ፣ በምን አይነት ፍጥነት እንደምትናገሩ ቼክ ማድረግ። ራሳችሁን እየተመለከታችሁ የጎደለውን ነገር ወይም ደግሞ ቀረ የምትሉትን ነገር ማሻሻል። በምትናገሩበት ሰዓት በጣም ልትፈጥኑ ትችላላችሁ፣ ወይም ደግሞ በጣም ዝግ ልትሉ ትችላላችሁ። ስለዚህ በጣምም ሳትፈጥኑ በጣምም ደግሞ ንግግራችሁ ላይ ሳትዘገዩ በስርዓት መናገርን የምትለማመዱት ራሳችሁ ሪኮርድ በማድረግ ነው። ቪዲዮ ልክ እናንተ ቪዲዮን ቀርጻችሁት ቪዲዮአችሁን መልሳችሁ ማየት። ይሄ ለምን ይጠቅማችኋል? የንግግራችሁን ዘይቤ ወይም አክሰንት እንዲሁም ደግሞ የምትናገሩበትን ስፒድ ወይም ፍጥነት እንድትለዩትና በምን አይነት መልኩ ብናገር ውጤታማ ያደርገኛል የሚለውን ነገር እንድትገመግሙ ያስችላችኋል። ሪፒት ኤንድ ኢምፕሩቭ፣ መልሳችሁ ማዳመጥ፣ እንደገና መልሳችሁ ደግሞ እንደገና መስራት ወይም ደግሞ እንደገና መቅረጽ። ይሄን ሪፒትሊ መጠቀም አለባችሁ ወይም ደግሞ መደጋገም አለባችሁ። ይሄ ሌላው ፕራክቲስ የምታደርጉበት ወይም ደግሞ የምትለማመዱበት መንገድ ነው። አራተኛው የፐብሊክ ስፒኪንግ ፕራክቲስ የምታደርጉበት መንገድ ፕራክቲስ ኢን ፍሮንት ኦፍ ሚረር፣ በመስተዋት ፊት ሆኖ ወይም ቆሞ ንግግር ማድረግ። ይሄ በጣም አሪፍ ነው። ምክንያቱም ብዙዎቻችን ከጓደኞቻችን ጋር ወይም ከሌሎች ሰዎች ጋር ስናወራ ወይም ንግግር ስናደርግ ምንም ምቾት ተሰምቶን ወይም ደግሞ አሪፍ በሆነ መንገድ ጥሩ በሆነ መንገድ ማውራት እንችላለን። ግን የራሳችንን ምስል እያየን ወይም ደግሞ ካሜራ ዙረን ራሳችንን በምንቀርጽበት ሰዓት የንግግር እንትናችን በጣም ይወርዳል ወይም ደግሞ አነጋገራችን ጥሩ አይሆንም ወይም ደግሞ ባሰበው ልክ የመናገር ክህሎት የለንም።
ስለዚህ የንግግር ክህሎታችሁ ከፍ እንዲል ፕራክቲስ የምታደርጉበት አራተኛው መንገድ በመስተዋት ፊት ሆናችሁ ማውራት። አንደኛ የሰውነታችሁን እንቅስቃሴ ማየት ትችላላችሁ። አላግባብ የሆኑ ወይም ደግሞ ምቾት የማይሰጡ የሰውነት እንቅስቃሴ ካለ እሱም ማቆም ትችላላችሁ። ሁለተኛ የአይ ኮንታክት፣ የአይናችሁ ግንኙነት ከኦዲየንሶቻችሁ ጋር ቀጥተኛ መሆኑን ወይም ደግሞ የተስተካከለ መሆኑን በደንብ ማየት አለባችሁ። ለምሳሌ ብዙ ተናጋሪዎች፣ ኮንቴንት የሚሰሩ ሰዎችም ወይም ደግሞ አንዳንድ ህዝባዊ ንግግር የሚያደርጉ ሰዎች የአይን ግንኙነታቸው ትክክል አይደለም። መሬት የሚያዩ ሰዎች አሉ። ወደ ላይ ጣራ ማየት፣ ወደ ጎን ማየት። ዩቲዩብም ላይ የቱም ቪዲዮ ላይ አይተናቸዋል። ወደ ጎን የሚያዩ ወደ መሬት እንደዛ ማድረግ የለባችሁም። ስለዚህ ይሄን ነገር አጀስት የምታደርጉት ደግሞ የምታስተካክሉት መስተዋት ፊት እየቆማችሁ ኤክሰርሳይዝ ማድረግ ነው ወይም ልምምድ ማድረግ። ይሄን በምታደርጉበት ሰዓት በጣም ስኬታማ ትሆናላችሁ። ወይም ደግሞ ይሄን በምታደርጉበት ሰዓት የቦዲ ላንጉጃችሁ ወይም ደግሞ የሰውነት እንቅስቃሴያችሁን መታዘብ ትችላላችሁ። እንዲሁም ደግሞ ያነጋገራችሁን መንገድ መታዘብና ማሻሻል እንዲትችሉ ያስችላችኋል ማለት ነው። አምስተኛው ፕራክቲስ የምታደርጉበት መንገድ ታይም ዩርሰልፍ፣ ለራሳችሁ ጊዜ መስጠት። በተለይ ንግግር ከማድረጋችሁ በፊት ለ1 ደቂቃ፣ ለ2 ደቂቃ፣ ለ3 ደቂቃ ለራሳችሁ ጊዜ መስጠት። ጥሞና ማለት ነው። ረጋ ማለት፣ ራሳችሁን በደንብ ማዳመጥ። ጥድፊያ ውስጥ መግባት የለባችሁ። ንግግር ስታደርጉ ለ1 ደቂቃ ለተወሰኑ ደቂቃዎች ውስጥ መመሰጥ ወይም ወደ ራሳችሁ መመለስ። ይሄ ንግግራችሁ ፕራክቲስ ስታደርጉ በጣም ከሚጠቅማችሁ ነገር ውስጥ አንዱ ነው። እንዲሁም ደግሞ ንግግርም ጀምራችሁ ሀሳብ ወደ ሌላ ሀሳብ በምትሸጋገሩበት ጊዜ ቆም ማድረግ ወይም ፖዝ ማድረግ መለማመድ አለባችሁ። ብዙ ተናጋሪዎች ዩቲዩብም ላይ መድረክም ላይ ንግግር በሚያደርጉበት ሰዓት መሀል ላይ ክፍተት የለውም። ቶቶሎ ብለው ቦሪንግ የሆነ አነጋገር የሚናገሩ ሰዎች አሉ። ይሄ ነርቨስ ከመሆን የሚመጣ ነው ወይም ካለመረጋጋት የሚመጣ ነገር ነው። ስለዚህ ቆም ማድረግ አንደኛ ኮንፊደንሳችሁን ያሳያል። ሁለተኛ ደግሞ የምትናገሩትን ነገር በጥሞና አናላይዝ እንዲታደርጉት እንዲሁም ሰዎች አንደርስታንድ እንዲያደርጉትም ቆም ማድረግን መለማመድ አለባችሁ። ለተወሰኑ ሰከንዶች ፖዝ ማድረግን ኤክሰርሳይዝ ማድረግ ወይም ፕራክቲስ ማድረግ ይኖርባችኋል ማለት ነው። ይህ እንግዲህ ለራሳችሁ ጊዜ መስጠት አለባችሁ ማለት ነው። ዩዝ ፍሌሽ ካርድ፣ ፍሌሽ ካርዶችን መጠቀም። ራይት ኤ ፊው ወርድስ፣ በአንድ ነገር ወይም በአንድ ፖይንት ላይ የተወሰኑ ነገሮች መጻፍ መለማመድ። ለምሳሌ አንድ ርዕስ ይሰጣችኋል። በዛ ርዕስ ላይ በዛ ሜን ፖይንት ላይ እየጻፋችሁ መለማመድ ወይም የተወሰኑ ነገሮችን ጽፋችሁ ፕራክቲስ ማድረግ። ፕራክቲስ ስፒኪንግ ፎር ሚሞሪ፣ ከሚሞራችሁ መናገር መለማመድ። ኖት ሪዲንግ፣ ንግግር በምታደርጉ ሰዓት ኮንቴንት በምትሰሩ ሰዓት ፕራክቲስ ስታደርጉ እያነበባችሁ ሳይሆን ቀጥታ ከሚሞሪያችሁ መናገርን ፕራክቲስ ማድረግ ነው። ሰባተኛውና የመጨረሻው ፕራክቲስ የምታደርጉበት መንገድ ፕራክቲስ ኢን ኤ ዲፈረንት ሙድ ኦር ታይም፣ በተለያየ ሙድ ውስጥም ሆናችሁ በተለያየ ጊዜያትም ውስጥ ሆናችሁ ፕራክቲስ ማድረግ። ለምሳሌ ጠዋት ላይ እንዲሁም ደግሞ ማታ ላይ ከአፍተር ኮፊ ቡና ከጠጣችሁ በኋላ እንዲሁም ደግሞ በደከማችሁ ሰዓት የንግግር ፕራክቲስ ማድረግ። ይሄንም ይጠቅማችኋል። በተለያየ ኮንዲሽንና በተለያየ ሙድ ውስጥ ሆናችሁ የመናገር እስኪላችሁን ከፍ ያደርገዋል። ለምሳሌ ጧት ሁሌም ፕራክቲስ የሚያደርግ ሰው መናገር የሚችለው ጧት ነው። ማታ ላይ ወይም ከሰዓት ላይ መናገር አይችልም ማለት ነው። ደግሞ ቡና ጠጥታችሁ ከሆነ መናገር የምትችሉት ወይም ደግሞ የሆነ ማነቃቂያ ነገር ወስዳችሁ ከሆነ መናገር የምትችሉት በደከማችሁ ሰዓት መናገር አትችሉም ማለት ነው። ስለዚህ ህዝባዊ የሚሆን ኮንቴንት ቪዲዮዎችን ለመስራት ልምምድ ማድረግ ያለባችሁ በማንኛውም ኮንዲሽን ውስጥ በማንኛውም ሙድ ውስጥ ሆናችሁ ስፒኪንጋችሁን ፕራክቲስ ማድረግ አለባችሁ። ሲደክማችሁም ፕራክቲስ ማድረግ አለባችሁ። ምክንያቱም ብዙ ጊዜ ታይም ላይኖር ይችላል። ንግግር ልታደርጉ ትችላላችሁ። ፖድካስት ሊኖርባችሁ ይችላል። ኮንቴንት ልትሰሩ ትችላላችሁ። ቪዲዮ ቀረጻ ውስጥ ልገቡ ትችላላችሁ። መድረክ ልመሩ ትችላላችሁ። ስለዚህ ይሄን የምታደርጉት በምን አይነት ሙድ ውስጥ ሆናችሁ ነው። ስለዚህ በማንኛውም ወቅት በማንኛውም ሙድ ውስጥ ሆናችሁ የመናገር ክህሎት እንዳላችሁ ለማሳየት በየጊዜው በተለያየ ሙድ ውስጥ ሆናችሁ ፕራክቲስ ማድረግ በጣም ይጠቅማችኋል ማለት ነው። ስለዚህ እነዚህ 7 መንገዶች በራሳችሁ መንገድ የፐብሊክ ስፒኪንግ ፕራክቲስ የምታደርጉባቸው መንገዶች ናቸው። በራሳችሁ በነዚህ መልኩ ልምምድ እያደረጋችሁ ንግግራችሁ ማሻሻል ትችላላችሁ ማለት ነው። ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።